ባንክ ሪኮንሲሊዬሽን ወይንም የባንክ ሂሳብ ማስታረቂያ መግለጫ ምን እንደሆነና ምን ከስሩ እንደያዘ አንድ የልዩነቱ ምክንያቶች ምን እንደሆኑ ሁለት የመሰረታዊ አወቃቀሩ ማለት ሪኮንሲሊዬሽን ስትራክቸር ምን እንደሚመስል ማለት ነው ሪኮንሳይል ሲደረግ ወይንም ስናስታርቅ የባንክ ሂሳብን አወቃቀሩ ምን እንደሚመስልና ፕራክቲካል ኤግዛምፕል ወይንም ተግባራዊ ምሳሌዎችን እንዲሁም በመጨረሻ ጆርናል ኢንትሪ ወይንም የሂሳብ መዝገብ ምዝገባ የሚለው ምን እንደሆነና በትክክል ስቴፑን ተከትለን ስለምናሳያችሁ እስከ መጨረሻ ከኛ ጋር እንድትሆኑ እንጋብዛችኋለን። ለቻናላችን አዲስ የሆናችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ ከኛ ጋር ዘመድ እንድትሆኑ እንዲሁም ላይክ ሰብስክራይብ ኖቲፋይ እያደረጋችሁ ቪዲዮንም ሼር እያደረጋችሁ ለጓደኞቻችሁና ቪዲዮ ለሚያስፈልጋቸው ሁሉ ጋር እንዲደርስ ሼር እንድታደርጉልን በአክብሮት እንጠይቃለን። በቀጥታ ወደ ቪዲዮ እንወስዳችኋለን። የባንክ ሂሳብ ማስታረቂያ መግለጫ ወይንም የባንክ ሪኮንሲሊዬሽን ስቴትመንት ማለት በድርጅቱ የጥሬ ገንዘብ መመዝገቢያ ደብተር ወይንም ካሽ ቡክ እና በባንክ ሂሳብ መግለጫ ወይንም ባንክ ስቴትመንት መካከል ያለውን ልዩነት ለማስተካከል የሚዘጋጅ ሪፖርት ነው። ይሄ ማለት ባንክ ስቴትመንት አለ ገቢ ወጪ ማለት ነው። በእኛ ድርጅት ሂሳብ ስም ወይንም በእኛ ድርጅት ስም በሂሳብ ደብተራችን ላይ ገቢ ወጪ የሚደረጉ ሂሳቦች አሉ። እንዲሁም ከባንክ ምዝገባ ወይንም ባንክ ስቴትመንት ውጪ በድርጅታችን ውስጥ በአካውንታንታችን ሂሳብ አለ ወይንም ሪከርድ ቡክ የምንለው ማለት ነው። ማለት ካሽ ቡክ አለ። ካሻችንን ይሄንን በዚህ ያደረግን በዚህ ቀን ይሄን አደረግን በዚህ ቀን ይሄን አደረግን ብለን በየቀኑ በቼክ በጥሬ ገንዘብና በሌሎች ሁኔታዎች የሚወጡ ወጪዎችንን የሚመዘገብበት መዝገብ ማለት ነው። ባንክ ሪኮንሲሊዬሽን ወይንም የባንክ ሂሳብ ማስታረቂያ መግለጫ ማለት እኛ እዚህ ጋር የምንመዘግበው ካሽ ቡካችንና ባንክ የሚመዘግባቸው ስለኛ ድርጅት በእኛ አካውንት ላይ የሚመዘግባቸው የባንክ ስቴትመንት at the end of the day በወሩ መጨረሻ ሊሆን ይችላል በአመቱ መጨረሻ ሊሆን ይችላል ታስተያያለ because ሪኮንሳይል ወይንም ለማስታረቅ ነው። ይሄ ካልታረቀ ሂሳባችን ውሸት ነው አይዘጋም ማለት ነው። ስለዚህ ይሄንን ለማስታረቅ ይሄንን ሂሳብ በትክክል ለመዝጋት እነዚህ ካሽ ቡክንና ባንክ ስቴትመንትን ማስታረቅ የሂሳቡ መሰረታዊ ህግ ስለሆነ ነው ይሄን ሪፖርት የምናዘጋጀው ማለት ነው። ይሄንን ስናደርግ ምንድነው በእኛ ካሽ ቡክና በባንክ ስቴትመንት ልዩነት ሊፈጠሩ የሚችሉ በምን ፖይንት ላይ ናቸው? እነዛም ልዩነቶች በምን ምክንያት ሊፈጠራሉ የሚለውን በሚቀጥለው እናያለን። the common reason for differences ወይንም የልዩነቱ ምክንያቶች አንደኛ ዲፖዚት ኢን ትራንዚት ነው። የኛን ካሽ ቡክ እና ባንክ ስቴትመንትን ልዩነት እንዲኖራቸው ከሚያደርጉት ነገር አንዱ ዲፖዚት ኢን ትራንዚት ወይንም በጉዞ ላይ ያሉ ተቀማጮች ማለት ነው። እኛ እንደ ድርጅት ተቀማጭ አድርገናቸዋል። ባንኩ ግን መግለጫው ላይ አላሳፈራቸውም። እስካሁን እኛ በመዝገባችንን አስቀምጠናል መዝግበናል። በወሩ መጨረሻ ላይ በሂሳባችን ብለን ያዝነው ባንኩ ባይመዘግብም እኛ በቡካችን ስለመዘገበን ስለዚህ ስቴትመንቱ ሲመጣ ከኛ ቡክና ከስቴትመንቱ ጋር ስናስተያይ ልዩነት የሚፈጠርበት አንደኛው ምክንያት ነው ማለት ነው። ሁለተኛው አውትስታንዲንግ ቼኮች። ይህ ማለት ቼክ ድርጅቱ ቆርጦ ወደ ባንክ ልኳቸዋል። በግለሰቦቹም ይሁን በድርጅት ክፍያዎች ይሁን የደሞዝም ምንም ይሁን ነገር ግን በድርጅት ካሽ ቡክ ላይ ቼኩ ተቆርጦ ወደ ባንክ እንደተላከ ተመዝግቧል። ስቲል ግን ቀን ስላላቸው እነዚህ ቼኮች ወደ ባንክ ተወስዶ ከሂሳባችን ተቀናሽ አልተደረጉም። ስለዚህ እኛ ባንክ ስቴትመንቱን ሲናዝ አውትስታንዲንግ ቼኮቹ ስላልተቀነሱ ባንኩ ቀጥታ እኛ ከመዘገብናቸው
ወጪ ብለን ከመዘገብናቸው ቼኮች ጭምር ነው አውጥቶ የሚልክልን ማለት ነው። ሶስተኛው ባንክ ሰርቪስ ቻርጅ። ባንክ ሰርቪስ ቻርጁ ስላገለገለን ባንኩ ሰርቪስ ቻርጅ ያስከፍለናል እንደ ድርጅት ማለት ነው። ይሄኛውንም በእኛ ካሽቡክ ላይ አናገኘውም። ቀጥታ ከምንድን የምናገኘው ባንክ ስቴትሜንቱ ከመጣ በኋላ አዎ ይሄ ለሰርቪስ ቻርጅ ባንኩ ድርጅታችንን ያስከፈለን ነው ብለን ገና ከቡካችን ጋር እናስታርቃለን እንጂ መጀመሪያ ከኛ የወጣ ሂሳብ ስላልሆነ አናገኘውም ማለት ነው። ሌላኛው ልዩነት ፈጣሪ ነን ሰፊሸንት ፈንድ የሚባለው ማለት ነው። በቂ ስልጣን የሌላቸው ቼኮች ደንበኞች ሰጥተውልን ባንኩ በቂ ዝግጅት ስላላደረገ እንትን አላደረግልንም ማለት ነው። ሶ ነን ሰፊሸንት ፈንድ እንደ አንድ ኮመን ሪዝን ፎር ዲፍረንስ ወይንም ስለ ልዩነቱ ዋነኛው ምክንያት ብለን እንጠቅሳለን ማለት ነው። ሌላኛው የመጨረሻው ኢንትረስት ኢርኒድ ነው። ያስቀመጥነውና ለስራ ማስከጃ የሚሆን ለሌላ ምክንያት ያስቀመጥነው ሂሳብ ገንዘብ ይወልድልናል። ይሄን ወለድ ምን ያክል እንደወለደ በምን ያክል ጊዜ ምን ያክል እንደወለደልን የሚያውቀው ባንኩ ነውና ስለሆነም ባንኩ መጨረሻ ላይ በባንክ ስቴትሜንቱ አካቶ ሲልክልን ብቻ ነው አግኝተን ከካሽ ቡካችንን ጋር ማስታረቅ የምንችለው ማለት ነው። ስለዚህ ኮመን ሪዝን ፎር ዲፍረንሶቹ ወይንም የልዩነቱ ዋና ምክንያቶቹ እነዚህ ናቸው ካልን እነዚህ ልዩነቶች እንዴት ማስታረቅ እንደምንችል በሚቀጥለው ስላይድ እናያለን ማለት ነው። ኦኬ ልዩነቶቹን ከለየን በኋላ የሚቀጥለው ስቴፕ ሪኮንሲሌሽን ስትራክቸር ወይንም የማስታረቂያው አወቃቀር ምን እንደሚመስል ነው የምናየው። በስትራክቸሩ ውስጥ ሁለት ነገር ነው የምንሰራው። አንደኛ ከሁለቱም ወገን ያሉትን የሂሳብ አያያዝ እንትናችንን እናስታርቃለን ወይንም እናስተካክላለን። ከነዛ አንዱ አጀስት ዘ ባንክ ባላንስ ወይንም የባንክ ቀሪውን ማስተካከል ማለት ነው። የባንክ ቀሪውን ለማስተካከል እኛ ጋር ያለ ባንክ ጋር የሌለውን ማለት ነው። የባንክ ቀሪን ስናስተካክል በእኛ ካሽ ቡክ ላይ የተመዘገበው ነገር ግን ወደ ባንክ ያልደረሰውን እና ባንኩ ከባንክ ስቴትሜንት ያልቀነሰውን ሂሳቦችን ነው ወይንም ነገሮችን ነው አጀስት የምናደርገው። ከነዚህ ውስጥ ባላንስ ፐር ባንክ ስቴትሜንት ወይንም የባንክ መግለጫ ቀሪ ሂሳብ ሲደመር ዲፖዚት ኢን ትራንዚት ማለት የእኛ እንደ ዲፖዚት ወደ ባንክ ልከን ቀጥታ በባንክ ስቴትሜንቱ ላይ ያልተካተተውን እንደምራለን ማለት ነው። ባንክ ስቴትሜንቱ ላይ ማለት ነው። ሲቀነስ አውትስታንዲንግ ቼክ እኛ ቼክ ከዚህ ቆርጠን በድርጅት የሚሆን በግለሰቦች ስም ቼኩ ግን ወደ ባንክ ገብቶ ከሂሳባችን ተቀናሽ ስላልተደረገ አውትስታንድ ቼኩን ወይንም ያልቀረቡ ቼኮችን ከባንክ ስቴትሜንት እንቀንሳለን ማለት ነው። ስለዚህ ዲፖዚት ኢን ትራንዚቱን ደምረን በባንክ ባላንሱ ላይ አውትስታንዲንግ ቼኩን ስንቀንስ አጀስትድ ባንክ ባላንስ ወይንም የተስተካከለ የባንክ ቀሪ ሂሳብ እናገኛለን ማለት ነው። ሁለተኛው አጀስት የምናደርገው ቡክ ባላንሳችን በድርጅቱ ደብተር ላይ የተመዘገበውን ሂሳብ ማስተካከል ማለት ነው። ይሄንን ለማስተካከል ደግሞ ባላንስ ፐር ቡክ ወይንም በድርጅቱ ደብተር ላይ ያለው ቀሪ ሲደመር ኢንተረስት ኢርኒድ ወይንም ኖቲስ ኮሌክትድ ኢንተረስቱ ወለዱ የወለድ መጠኑን ስለማናቅ እኛ በካሽ ቡካችንን አልመዘገብንም ነበር እንደ ልዩነት ያዝነው ማለት ነው። ስለዚህ ኢንተረስቱም ባንክ ለይቶ ባንክ ስቴትሜንት ስለላከልን በደብተራችን ሂሳብ ባላንስ ላይ በነበረው ላይ ኢንተረስት እንደምራለን ወይንም ኖቲስ ኮሌክትድ እንደምራለን ማለት ነው። ሲቀነስ ሰርቪስ ቻርጅ ኦር ኖት ሰፊሸንት ፈንድ ቼክ ኖት ሰፊሸንት ፈንድ ቼክ ማለት ባይዘው ድርጅቶቹ ወይንም ግለሰቦቹ ደረቅ ባንክ ሰጥተውን ደረቅ ቼክ ሰጥተውን ወደ ባንክ ስንወስዶ የሰዎቹ አካውንት ባላንስ ስላልነበራቸው ወደ አካውንታችን መገልበጥ ያልተቻለ ቼክ ማለት ነው። ስለዚህ ኢንተረስቱን በባላንሳችን ላይ ጨምረን ሰርቪስ ቻርጁንና ኖት ሰፊሸንት ፈንድ ቼኮችን ወይንም ደረቅ ቼኮችንን ከባላንሱ ስንቀንስ አሁንም
adjusted book balance ወይንም የተስተካከለ የድርጅቱ ደብተር ቀሪ እናገኛለን ማለት ነው። ሶ የሁለቱን ልዩነቶችን ካስታረቀንና ካስተካከለን በኋላ የሚቀጥለው አመዘጋገቡ ምን ይመስላል የሚለውንም በሚቀጥለው ስላይድ ላይ እናያለን። ፕራክቲካል ኤግዛምፕሉን ስናይ ደግሞ አንደኛ ባንክ ባላንስ አለ፣ ቡክ ባላንስ አለ፣ ዲፖዚት ኢን ትራንዚት ተሰጥቶናል 800፣ አውትስታንዲንግ ቼክ 1200፣ ባንክ ሰርቪስ ቻርጅ ጊቨን ነው። ባንክ ባላንስ $5000፣ ቡክ ባላንስ $4650፣ ዲፖዚት ኢን ትራንዚት $800፣ አውትስታንዲንግ ቼክ $1200፣ ባንክ ሰርቪስ ቻርጅ $50 ብሎ ጊቨን አለ። ሶ ዊ ካን ሪኮንሳይል ይሄንን መረጃ ይዘን አሁን ማስታረቅ እንችላለን በቀጥታ ማለት ነው። ሲናስታርቅ ሁለቱንም ሳይድ ነው እንዳልነው ማለት ነው። ሶ ባንክ ሳይድን ስናስታርቅ ባንክ ባላንስ ሲደመር ዲፖዚት ኢን ትራንዚት ሲቀነስ አውትስታንዲንግ ቼክ ብሎ ሰጥቶናል ፎርሙላ ማለት ነው። ስለዚህ በእኛ ኬዝ ባንክ ባላንሱ $5000 ነው። ዲፖዚት ኢን ትራንዚቱ ሲደመር 800 ነው። ሲቀነስ አውትስታንዲንግ ቼኩ $1200 ነው። እኩል ይሆናል $4600 ይሆናል የባንክ ባላንስ ሲስተካከል ማለት ነው። በቡክ ሳይዱ ደግሞ ቡክ ባላንስ ሲደመር ኢንተረስት ካለ ሲቀነስ ሰርቪስ ቻርጅ ወይንም ደረቅ ቼኮች ካሉ ይላል። ሶ ኢን አወር ኬዝ ቡክ ባላንሱ $4650 አለን፣ ኢንተረስት የለንም፣ ደረቅ ቼክም የለንም። ሲቀነስ ሰርቪስ ቻርጅ $50 እኩል ይሆናል $4600 ሆኗል ማለት ነው። ስለዚህ በቡክ ባላንሳችንና በባንክ ባላንሳችን ወይንም በባንክ ስቴትመንታችን መካከል ያለው ልዩነት በዚህ ሁኔታ ታስታርቋል ወይንም ሪኮንሳይል ተደርጓል ማለት ይቻላል። በሚቀጥለው እኛው ሪኮንሳይል ያደረግነውን how to record የሚለውን በሚቀጥለው ስላይድ እናያለን። ሶ እንዳልኳችሁ በመጨረሻ ላይ ወሳኙና ትክክለኛ ሪኮንሲሌሽናችንን ወይንም ያስታረቅነውን ሂሳብ እውነት የሚያደርግልንን ነጥብ ያልኳችሁ እዚህ ጋር ነው ማለት ነው። ስለዚህ ካስታረቀን በኋላ ይላል ከማስታረቂያው በኋላ የድርጅቱን ደብተር የለወጡ ነገሮች ብቻ በጆርናል መመዝገብ አለባችሁ። ለምሳሌ ኢንተረስት የለንም፣ ሌላም ነገር የለንም። ስለዚህ ያለንና የተሰጠን አንድና አንድ ምንድነው $50 ሰርቪስ ቻርጅ ብቻ ነች። እሷን ከቡክ ባላንሳችንን ቀንሰን $4600 እንዲመጣ ያደረግናት ማለት ነው። ስለዚህ ጆርናል ኢንትሪያችንን ስንመዘግብ እቺን ብቻ በዴቢትና በክሬዲት እናስቀምጣታለን ማለት ነው። ሶ በዴቢትና በክሬዲት ስናስቀምጦ ሚስሊነስ ኤክስፔንስ ነው የሚባለው ቢኮዝ ሰርቪስ ቻርጅ ነው እንትን ልንሰጠው ስለማንችል ማለት ነው። ሶ ሚስሊነስ ኤክስፔንስ ወይንም ልዩ ወጪዎች ኤክስፔንስ በተፈጥረው ዴቢት ባላንስ ስላለው ኖርማል ባላንሱን ወጪው ሲጨምር ኖርማል ባላንሱ ዴቢት ላይ ስለሚመዘገብ ልዩ ወጪዎች $50 በዴቢት መዝግበን ካሹ ደግሞ እቺ 50 የተቀነሰችው በካሽ ስለተከፈለ ካሹን በዚሁ መጠን ክሬዲት እናደርጋለን ማለት ነው። ሶ የፈለገ ልዩነቱን አውጥተን ልዩነቱን ዘርዝረን እቺን ትራንዛክሽን ሰርተን በፒችትሪ ወይንም በሌላ ካልሰጠነው አሁንም ልዩነቱን ሊያስታርቅልን ስለማይችል ትራንዛክሽኑን በቡክ ባላንሱ ላይ ብቻ ልዩነት የፈጠረውና እዛ ላይ የቀነስነውን ወይንም የደመርነውን ነገር ነው ትራንዛክሽን ልንሰራላት የሚገባው ማለት ነው። እናመሰግናለን።